ገጠጣስ አልነበር እንደ የሚመስለው አሃዱ ብሎ ቲክቶክ ላይ ሲመጣ አዶናይስ ማን ነው ምንድነው? ኦኬ አዶናይ የሀብታም ልጅ ነው ተብሏል። የወያኔ ልጅ ስለሆነ ነው። በ30 ዓመት ውስጥ የወያኔ ልጅ ነው። ማን ነው በድህነት ያደገው? ማን ነው ድሃው? መቀሌ ላይ ሁሉም ትግራዋይ ሀብታም ነበር እኮ ለ30 ዓመት ያክል። እኔ የሀብታም ልጅ ነኝ፣ የራሴ መኪና ሹፌር ነበረኝ፣ ስፖርት ቤት ሲሄድ ትምህርት ቤት ሲሄድ ምናምን አይገርመኝም እኔ። ምክንያቱም በ30 ዓመት ውስጥ የወያኔ ልጅ ሆኖ የድሃ ልጅ ሆኖ ያደገ የለም። አይደለም የወያኔ ልጅ ሆኖ ድፍን የትግራይ ህዝብ ሲጀመር ለ30 ዓመት ያክል በድህነት ነው እንዲያሳለፈው። በድህነት ነው የኖረው አይደለም። አንድ የትግራይ ገበሬ እኮ ለ30 ዓመት ያክል መለስ ዜናዊ በህይወት እስካለ ድረስማ ተውት። መለስ ዜናዊ እንኳን በህይወቱ ካለፈ በኋላ እኮ እነ ደብረጽዮን እስከሚወጣ አብይ እስከመጣ ድረስ አንድ የትግራይ አባት እኮ አህያውን ብቻ እየጎተተ ሂዶ መካዘን ላይ ሂዶ የጎጃምን ጤፍ ጭኖ ነበር ወደ ቤቱ የሚሄደው። ማሽላነሽ ጤፍነሽ አይሸምቱም ነበር እኮ። ከጎጃም ሄዶ ከወልቃይት ጸገደ ላይ ከሁመራ ላይ ጥጡ ምኑ አድዋ ላይ ሲፈተል የኖረው ሸማ ከትግራይ ክልል መሰላችሁ እንዴ? ከአክሱም ወይንም ደግሞ ከአድግራት ወይንም ደግሞ ከአድዋ እኮ አይደለም፣ ከሁመራ የሚሄድ እኮ ነው ፈትለው ሲለብሱት የኖሩትኝ። ጤፉ ሰሊጡ ገለመለው ምኑ ከየት ይመስላችኋል? ከአማራ ክልል እኮ ነው። ስለዚህ አዶናይ የሀብታም ልጅ ነው ቢባል ራሱ አይገርመኝም። የወያኔ ልጅ ሆኖ በወያኔ ዘመን ተወልዶ ያደገ ትግራዋይ የደሃ ልጅ አይደለም። በሀብት ነው ያደጋችሁትኝ። እድሜ ለኢትዮጵያ ሕዝብ ብር፣ እድሜ ለአማራ ንብረት። ከጎንደር በሚሄድ ጥጥና ከሁመራ በሚሄድ ሰሊጥ ከጎጃም እየተጫነ በሚሄድ ጤፍ ነው ድልቅቅ ብለው ያደጉት። ማን ነው የወያኔ ልጅ ነው በድህነት ያደገው? ሳይማሩ ራሱ ምድረ ዳንቆሮ አዶናይ ራሱ የሀብታም ልጅ ስለሆነ አይመስለኝም ካናዳ የገባው የወያኔ ልጅ ስለሆነ ይመስለኛል። አዎ ሳይማሩ አይደል እንዴ አሜሪካ ገብተው አሜሪካ እንደገና ሀዱ ብለው ትምህርታቸውን ጀምረው ምናምን ተምረው ህይወታቸውን እየኖሩ ያሉትኝ የወያኔ ልጆች። ማን ነው ትግራይ ሆኖ በወያኔ ጊዜ በድህነት ያደገ? አንቺ ግማታ እንዳትነኪያት ልጃችንን እንዳትነኪያት። 10 ጆን ዳንኤል 10 አዶናይ ማንጣት የምትችል ልጅ ነች። ግማታ ዘረቢስ ትላለች እንዴ ደግሞ ጭቅማላ ቆማላት ቆንዳፋት። 10 ጊዜ ኮፕሊንክ ጋይስ 10 ጊዜ ኮፕሊንክ አድርጉ። ሪፖርት እያደረጉ ነው። አማራዬ እናትሽ ትበዳንች ግማታ ማህያ። እኔ ነጅ ነኝ ማን አባሽ ስትጀመር አማራ ጊፍት ሰጥቶኛ ቃል አንቺ እከካ አማራ ጊፍት ሰጥቶኛ ቃል እኔ አንቺ ግንብ ወርኮ እኔ ማንም ደጋፊ አይደለሁም እያልኩሽ እኮ ነው። ያህያ ልጅ አማራ ጊፍት ሰጥቶኛ ቃል እንደ ለኔ አቃችኋለሁ አቅሻለሁ። አንቺ ግማታም ጥንባታም ቅማላ 10 ጊዜ ኮፕሊንክ አድርጉ እና ማለት ነው። አዶናይ የሀብታም ልጅ ነው። ማንም ሎዛ የምትባይ ግማታም ቦርኮ አዶናይ የሀብታም ልጅ እንደሆነ እናውቃለን። መቀሌ አለ የተባለ ሆቴል የአባቱ እንደሆነ ያም ደግሞ የኢትዮጵያ ሕዝብ ብር ነው። በወያኔ ጊዜ እየተወለደ ማንም የድሃ ልጅ የለም ትግራይ ክልል ላይ። አስረግጬ ነው የምነግርሽ አንቺ ግማታም ማለት ነው። ምን አባሽ እዛ ድንጋይ እየፈረከሰ ወይንም አፈር እያጋዘ ሰርቶ ሀብታም የሆነውን አባቱን የምታስተዋውቂ ነው። የኢትዮጵያ ሕዝብ ብር ነው። አንቺ ቦርኮ ያንቺ አዶናይ በኢትዮጵያ በተዘረፈ ብር ነው አባቱ ሆቴል የገነባው። ያንቺ ጆን ዳንኤል ደግሞ የተረገጠ ጣሳን የሚመስለው ማነው? ምንድነው? እዚሁ ቲክቶክ ላይ ለምኖ ነው በሚሊዮኖች ብር የሰበሰበው። ገባሽ አይደለ? አንቺ ስሜ ገብሩ ብለሽ የምትረግጫት የምታንቋሽሻት በቅናት መንፈስ በዘረኝነት ታውረሽ አንቺ እንዲህ የምታበሰቃቀያት ልጅ ጀግና ሴት ናት። ኩሩ ሴት ናት። የተከበረ እናትና አባት አላት።
መንደሬ ብለሻታል አይደለ? አንቺ ነሽ መንደሬ። አንቺ ግማታም የአድዋ ጠላ ጠጥታ እናትሽ እኮ ሳታቅ ነው እዛ ድቃላ አንዱ ደክሏትኝ ያስረገዛት አባትሽን። አንቺ ግማታም አንቺ አለሽ አይደለም ወይ እናትሽን ጠርተሽ አባትሽን መድገም የማትቺ ደንቆሮ። አንዱ ቅማላም የአድዋ ጠላ ገልብጦ አስረግዟት ነው እናትሽን የወለደችሽ። አልፈሽ ተርፈሽ ደግሞ ይሄ ምንድነው ባክስታኒ ነው በእጁ ፈንግሮ ያስረገዘሽ ፓራላይዝ ልጅ ወለድሽው። አንቺ ግማታም ጃኒ እኮ ሲጀመር የልጅሽ ባልንጀራ ነው የምትሆነው። ጃኒ የልጅሽ ባልንጀራ ነው የምትሆነው። በማንነቷ ከመጣሽ እህታችን ናት። ጠልተናት አይደለም ዝም ያልነው፣ ሌብሏን ማወቅ አለባት ብለን ነው። ማንም ልትሆን ትችላለች፣ ምንም ልትሆን ትችላለች። ጃኒ ጀግናዬ ናት ለኔ። በዚህ እድሜዋ ለእናት ለአባቷ ቤት ሰርታ መኪና ገዝታ ለራሷ በቃ ለነገ ህልሟ የምትፍጨረጨር ገና አንድ ፍሬ ልጅ ናት። አንቺ ቦርኮ፣ አንቺ በዘረኝነት ታውረሽና በቅናት መንፈስ ነው ወተሽ እየተግማማሽ አለሽው። አንቺ ግማታ። እኛ ደግሞ እስካሁን ድረስ እኔ ለጃኒ ያላጨበጨብኩላት ትግራይ የአማራን ሴት ለጊዜያዊ እንጂ ለቁም ነገር አይፈልጋትም ብዬ ስለማምን ነው። አዎ እስኪ ወጡ አዶናይ ወጡ ወይኔ ስታምር የኔ ቆንጆ ያለ ሴት ይመስል ሲሻፍድባት ሲያሽቃብጥላት ቆይቶ ይሄው ዛሬ ዓለም ፊቷን ስታዞርባት ይሄ ሁሉ ሰው ሲነሳባት፣ ግማሹ በቅናት መንፈስ ግማሹ በብሔሯ ፊታቸውን አዙረው እሷን ለመጣል እንደዚህ ተነስተውባት፣ ስለ ትላንትናው የህይወት ታሪኳ አይመለከተኝም፣ ስለ ዛሬው ማንነቷ ብቻና ብቻ ነው፣ ስለ ዛሬ ውሎና ዳሯ ብቻ ነው የሚመለከተኝ ብሎ ድምፅ አልሆነላትም። ወጥቶ ቪዲዮ አልሰራላትም። በቪዲዮ ይዟት አልመጣም። ምስጦች መርዞች እና ከዚህ በኋላ እያንዳንድሽ አማራ ሴት ልብ ግዢ። አንድን ወንድ ስታፈቅሪ ማን ነው ምንድነው ብለሽ አስቢ። መጀመሪያ መጨረሻ አገኘዋለሁ ብለሽ ተስፋ የማታደርጊበትን ወንድ አታፍቅሪ። አገኘዋለሁ የኔ ይሆናል ብለሽ የማታስቢውን ወንድ ተስፋ የማታደርጊበትን ወንድ አትውደጂ፣ አታፍቅሪ። ጃኒ አሁን የውስጧን ፈጣሪ ነው የሚያውቀው። አዶናይን ከልቧ ልትወደውና ልታፈቅረው ትችላለች። ትወደውምና ታፈቅረውም ሊሆን ይችላል። ግን ይሄው ብትወደውና ብታፈቅረው እንኳን ራሱ እንደማትወደውና እንደማታፈቅረው ነው ሰው እያወራ ያለው። ከጆን ዳንኤል ፍቅር እንዳለባት ነው የሚወራው ምናምን እና